በመላው ዓለም የምትገኙ የኢትዮጵያ ሐዋርያዊት ቤተክርስቲያን አማኞችና አገልጋዮች ሰላም ለእናንተ ይሁን። ስሜ ደስታ ከማላ እባላለሁ። በዚህ አጭር ቪዲዮ ለምን የኢትዮጵያ ሐዋርያዊት ቤተክርስቲያን እምነት ትቼ እንደወጣው ለማስረዳት እሞክራለሁ። ከልጅነት አንስቶ በኢትዮጵያ ሐዋርያዊት ቤተክርስቲያን አስተምሮና ሥርዓት ያደግኩ የቤተ እምነቱ አገልጋዮች ከመሆን ቤተሰብ የወጣው እንዲሁም እኔው ራሴ ለ30 ዓመት በቤተክርስቲያን በተለያዩ የአገልግሎት ዘርፍ ያገለገልኩ ወንድማችሁ ነኝ። ሆኖም ግን በእነዚያ በቤተክርስቲያን በኖርኩባቸው ዓመታት ቤተክርስቲያን የምታስተምረውን ትምህርት የማምነውን የሚቀበል የማላምነውንና የመጽሐፍ ቅዱስ ድጋፍ የሌለውን የሚጠይቅና የሚሞግት ወንድም እንደነበሩ በቸርች የምታውቁኝ ወገኖች እናንተ ሕያዋን ምስክሮች ናችሁ። ከቅርብ ጊዜ ወዲህ በቤተክርስቲያን ዋኖች መሪዎች ላይ የማስተውለው ለመጽሐፍ ቅዱስ እውነትና ስልጣን አልገዛም ባይነታቸው፣ መጽሐፍ ቅዱሳዊ ያልሆኑ ትምህርቶችና ልምምዶች፣ የሥነ ምግባር ችግሮች፣ አምባገነንነት እንዲሁም ስር የሰደደ ሙስና በቤተ እምነቱ ላይ ተስፋ እንድቆርጥ አድርጎኛል። በእነዚህ ምክንያቶች የዛሬ 4 ዓመት የማገለግለውን አገልግሎት ትቼ በቤተ ክርስቲያን የተጻፉ መጽሐፍትን ከመጽሐፍ ቅዱስ ጋር በማመሳከር ነገሮችን በጥልቀት እንዳነብና እንዳጠና ወስኛለሁ። እነዚህን መጽሐፍት ከመጽሐፍ ቅዱስ ጋር በማመሳከር ለ2 ዓመት ያህል ካጠናው በኋላ የዛሬ 2 ዓመት ከቤተ እምነቱ ለመውጣት ወስኛለሁ። ከቤተ እምነቱ ለመውጣት ውሳኔ ላይ እንድደርስ ካደረጉኝ ምክንያቶች ጥቂቶቹን ቀጥሎ ለመዘርዘር እሞክራለሁ። አንደኛ፣ ቤተ እምነቱ ብቸኛ የሰው ልጅ የመዳን ተስፋ የሆነውን የአብ ልጅ ጌታ ኢየሱስ ክርስቶስን ከሰው ልጅ አሳንሶ የአብ ልብስ ወይም አብ ያጠለቀው ቱታ ሲያሻቸው ደግሞ ነፍስ አልባ ሥጋ ደምና አጥንት የሚል የተሳሳተ የቤተክርስቲያኒቷ ነገረ መለኮት። ሁለተኛ፣ ከእግዚአብሔር ጸጋ ይልቅ የቤተክርስቲያኗን እምነትና ሥርዓት በመጠበቅ የሚገኝ የድህነት አስተምሮ። ሶስተኛ፣ የእግዚአብሔርን ማንነት መጽሐፍ ቅዱስንና ታሪካዊውን ክርስትና መለኮትን በሚጻረር መልኩ የተሳሳተ የሰባሌዎስ ሞዳሊስቲክ ሞናርኪያኒዝም በመከተል እግዚአብሔር ራሱን በመቀያየር አንድ አብ ይሆናል፣ ሌላ ጊዜ ወልድ፣ ሌላ ጊዜ መንፈስ ቅዱስ ይሆናል የሚል የተሳሳተ ትምህርት። አራተኛ፣ ለቤተ እምነቱ አስተምሮ እንጂ ለሚመራው ምዕመን ምንም ደንታ የሌለው አመራር። አምስተኛ፣ ሐሳብ የማያስተናግድ ነገር ግን የራሱን አጀንዳ በምስኪኑ አማኝ ድካምና ላብ የሚያስፈጽም አመራር። ስድስተኛ፣ ቤተ እምነቱ ካስቀመጠ የእምነት ድንበር ውጪ ሰዎች እንዳያስቡ፣ እንዳያነቡና እንዳይማሩ፣ እንዳይመራመሩ በማድረግ እምነትንና መንፈሳዊ እድገትን የሚያቀጭጭ ስርዓት መሆኑ። ሰባተኛ፣ ስለ ሰው ልጆች ድህነት ከኃጢአት በቀር በነገር ሁሉ ሰው የሆነውን ጌታ ኢየሱስ ክርስቶስን ሰውነቱን የሚክድ ለክርስትናና መጽሐፍ ቅዱስ እንግዳ ትምህርት ሰማያዊ ሥጋ የሚያስተምር ቤተ እምነት መሆኑ። ስምንተኛ፣ መጽሐፍ ቅዱስ በነጻነት ልንኖር ክርስቶስ ነፃ ወጣን ያለን ቤተ እምነቱ ተከታዮቹን በተለያዩ ዘዴዎችና ማስፈራሪያዎች እያደናበረ በፍርሃት ቀንበር ስር የሚያኖር መሆኑ። ዘጠነኛ፣ በነገረ መለኮታቸው ከታሪካዊው ክርስትና ይልቅ የጌታችንን የኢየሱስ ክርስቶስ ማንነት ከሚክድ ከእስልምና እና እንዲሁም ከይሁድነት እምነት ጋር የተቀራረበ እምነት የሚያራምድ ቤተ እምነት መሆኑ። አስረኛ፣ ተስፋ የሚያስቆርጥ አምባገነንነት፣ ጥቂት በማይባሉ ዋኖች ላይ የሚስተዋል ሙስናና የባህሪ ብልሹነት። በእነዚህና ሌሎች ወደፊት በሚገልጣቸው ምክንያቶች ቤተ እምነቱን ትቼ ታሪካዊውንና መጽሐፍ ቅዱሳዊውን ክርስትና በመቀበል የጌታን መንግስት በማገልገል ላይ እገኛለሁ።
በሚቀጥሉት ጊዜያት በኢትዮጵያ ሐዋርያዊት ቤተክርስቲያን ላላችሁ በቅንነት የጌታን መንግስት ለምትፈልጉ ወገኖች፣ አማኞችና አገልጋዮች ለእናንተ መልእክት ስለሚኖረኝ በሌላ ቪዲዮ እመለሳለሁኝ። እስከዚያው የጌታ ጸጋ ከሁላችን ጋር ይሁን።